እንዴት አመሻሽ? ኧረ በልቼ ነው። እኪኪ አሁን ሰክራል፣ ግባ እናተኛ። ለምን ሙዘይ ነው? ሚስቴስ? እኔ ምን እንዴ? አንቺ ለምንድን ነው ብቻሽን የምተኘው? እኔስ ለምንድን ነው ብቻዬን የምተኘው? ብቻ መጠጡ መሆን አለበት እንደዚህኛው ነው። ኧረ እኔ ራሴ ነኝ። እባክን ግባ እናተኛ፣ ሰው አታስቸግር። በነገራችን ላይ ስነዲ፣ እሺ ውዷ ሚስቴን እኮ ያየኋት ለመጀመሪያ ጊዜ ወንዙ ዳር ልናፈስ ሲሄድ፣ እሷ ውሃ ልትቀዳ ወንዙ ዳር ጎንበስ ብላ፣ እኔ ልናፈስ ሲሄድ ገና ሳያት ልቤ ወከክ ካላለልሽ መሰለሽ። አይ መለፋደድ፣ አሁን ከአንተ ጋር ነው የምከርመው። መክረም ስትይ እኔ መክረም ያልሽው ላይ አስምሪበት። በቃ እኔና አንቺ 12ኛ ክፍል እስክትጨርሺ ብቻ ነው እንጂ ከዛ በኋላ ምንም ነገር የለንም። በቃ ምንድን ነው ያልከው? አይንዬ እሱ አይደለም የሚያወራው መጠጡ ነው አልኩሽ አይደል እንዴ? ራሴ ነኝ እንጂ እኔ ኪኪ እኮ ነኝ የማወራው። ሌላ ማን አባቱ ነው የሚያወራ ደግሞ? ሌላ ወገን እንተሳሰብ እንጂ እንዴ። እና እሷ ገና ተምራ ዶክተር እስክትሆን ድረስ እኔ በሽተኛ ነው እንዴ? ለማንኛውም አሁን ግባ እናተኛ፣ ሌላውን ጠዋት እንነጋገራለን። እኔ ውድ ሚስት አልቻልኩም እኮ በቃ ተሸነፍኩልሽ እኮ። በቃ ምን ሊያዘው? እሺ በቃ ልቤ ተሸንፈልሽ። አልቻልኩም። እንዴት አድርጌ ይልሻል? ውስጤን ተው ስለው ምን ልቋጠረው? በቃ መቋጠር እኮ አቃተኝ። በነገራችን ላይ ነገ ትምህርት ቤት ማለትሽ እኔ ራሴ ነኝ እጅሽን ይዤ ወስጄ ማስገባሽ ነው። እንደገና እንደ አዲስ ተመዝግቤ ልጀምር እንዴ? እሱ ነገር ተይ እባክሽ። ደግሞ እንደገና ተምሬ ጨርሼ መጎለዝ ነው። ለማንኛውም አሁን ግባ እናተኛ፣ ሌላውን ጠዋት እንነጋገራለን። እሺ የተከበሩ ተቆጡ። እሺ የተከበሩ ቴጌ ገብሽ የተኛለው አንድ ዘፈን ልስፈንሽ እንዴ? ገባል። ምንድን ነው